The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለመሆኑ ሊቢያ ራስዋስ ውስጥ ያለው ሁኔታ ምን ይመስላል? ኢትዮጵያውያኑስ በምን አይነት የህይወት ሁኔታ ላይ ይገኛሉ? ብዙ ጥረቶችን እያደረግን ነው ኢትዮጵያውያንን ለማግኘት። ማምሻውን አንድ ኢትዮጵያዊ አግኝተን አነጋግረን ነበረ። ጤና ይስጥልኝ። ሰሎሞን አባተ እባላለሁኝ። እኔ ከዋሽንግተን ዲሲ ነው የምደውልሎት ከአሜሪካ ድምፅ ራዲዮ ጣቢያ። አሁን ያላችሁበትን ሁኔታ ለመጠየቅ ነበር የደወልኩት። እሺ፣ እንግዲህ ስሜን ማለት ነው እንድትናገሩ አልፈለግም። አልናገርም፣ ግድ የለም ይገባኛል ያለው ሁኔታ። እኛ አሁን በአሁኑ ጊዜ ያለንበት ትልቅ አደጋ ላይ ነው ያለን። አሁን ቅድም ማለት ነው ኃይለኛ ተኩስ ነበረ። እኛ ግን ከዚህ ተኩስ ወዲህ ማለት ነው ቤት ዘግተን ተደብቀን ነው ያለን። ከዛ በኋላ ትንሽ ቆይቶ ደግሞ ማለት ነው አንድ ኢትዮጵያዊ ሳይቀር ማለት ነው እንዳለ ሀፍሰው ነው የሄዱት። መቼ? አሁን ከአንድ ግማሽ ሰዓት በፊት። የት ነው ለመሆኑ ያሉት እርስዎ? እኔ ትሪፖሊ ነው ያለኝ፣ ትራብሎስ ትልቁ ዋና ከተማ። ዋና ከተማ ውስጥ ነው ገብተው አፍሰው ይዘው የሄዱት? አዎ። ማን ነው ያፈሳቸው? እውነትን እኛ ገና አላረጋገጥንም። ፊታቸው ግን ማለት ነው አይታይም፣ እየተሸፈነ ነው። ይሄ ነው ብዬ ሁሉ ልነግር አልችልም፣ ገና ግልጽ አልሆነልኝም። እስቲ ምንድን ነው ሰሞኑን እየተፈጠረ ያለው ሁኔታ? እስቲ ትንሽ ዘርዘር አድርገው ያጫውቱኝ። እስቲ ሁኔታ ያው ሊቢያ ማለት ነው ፖሊስ ስለሌላት መንግስት ስለሌላት ማለት ነው ማንም ሰው ልጅ ማለት ነው እንደፈለገ ነው የሚያደርገው። ከፈለጉ ገድለዋል፣ ከፈለጉ ያስሩዋል። አሁን ባለፈው ግብጾች ማለት ነው 21 ሰዎች ናቸው የታረዱት። ከዛ ቀጥሎ ደግሞ ኢትዮጵያውያኖች አሁን ወደ 30 የሚሆኑ ናቸው የታረዱት። እኛም አሁን የሚጠብቀን ነገር እግዚአብሔር ነው የሚያውቀው። ይሄ ነው ብዬ ልነግርልህ አልችልም። እና ህዝቡ እግዚአብሔር ማለት ነው ሰው ልጅ ይቅርና እንስሳ ራሱ ማለት ነው ሊወጣ እያሰበ ነው። ህዝቡ በጣም 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 ጨካኝ ህዝብ ነው። ልጅልኝ ነው በቃ እናስበው። እና ብዙ ኢትዮጵያውያኖች ማለት ነው እግራቸው ሽባ ሆነዋል፣ የሞቱ አሉ። ብዙ ሴቶች ተደፍረዋል። እኛው ደግሞ ማለት ነው የኛው ሳምንታት ደግሞ የምናየውና የሚሰማው በጣም እየዘገነነ ነው ማለት ነው። ያው እናንተም እንደምታዩት ማለት ነው። ስለዚህ እንግዲህ አሁን ያለንን ተስፋ እኛ ደግሞ ወደ እግዚአብሔር መጮህ ነው እንጂ ያለን ተስፋ ምንም ነገር የለም። ለመሆኑ አሁን ዛሬ መጥተው የወሰዷቸውን ወዴት እንደወሰዷቸው የምታውቁት ነገር አለ? የምትጠረጥሩት ነገር አለ? አሁን ግማሽ ሰዓት እኮ ነው ገና እየተከታተለ ነው። ይሄ ነው ብዬ ልነግርልህ አልችልም። የት እንደደረሰው አይታወቅም። በምን ሁኔታ ላይ እናንተ ራሳችሁ ትገኛላችሁ? እንዴት ተረፋችሁ? እናንተ አሁን እንዴት አልወሰዷችሁም? እኛ የሆነ ቦታ ተደብቀን ነበር፣ ልክ ግርግሩ ስነሳ ማለት ነው። እሺ። ከዛ በኋላ በየቤቱ ያሉት ሰዎች ማለት ነው ገቡበትና በችኮላ በጣም በ10 ደቂቃ አልሞላም ማለት ነው ሰዎቹም በየክፍሉ እየገቡ ሀፍሶ ነው የሄዱት። እኔ ምን ያለሁበት አካባቢ ማለት ነው ወደ ሌላም እያለፉ ነው። እና መኪና ያላቸው አምቡላንስ በዛ ነጭ ነው የሄዱት። ስንት ሰው እንደወሰዱ ታውቃላችሁ? በግምት እንኳን እዛ ግቢ ውስጥ ያሉት ብዙ ናቸው። ስለዚህ ግን ይሄ ነው ብዬ ልነግርህ አልችልም። ቁጥሩ ነው ለኔም ቼክ ካደረኩ በኋላ ካልነገርኩ ነው እንጂ አሁን ይሄ ነው ብዬ ውሸታም ስለሚያደርገኝ ልነግርህ አልችልም። ወትሮ ስንት ትሆናላችሁ አሁን በግቢ ውስጥ ኖሩ የነበራችሁት? እዛ ግቢ ውስጥ የሚኖር ሰው ከ50 ሰው በላይ ይሆናል። 55 ከዛ በላይ ነው። እሱ ራሱ ቀንሼ ከነገርኩ ነው። በአካባቢው አሁን ሰዎች አሉ እርስዎ አብረውት ያሉ? አዎ አሉ። ምን ያህል ይሆናሉ? ስንት ሰው ይሆናል? እኔ አሁን ያለሁበት ሰው ከታችም ስላሉ ማለት ነው ተደብቆ ይሄ ነው ማለት አልችልም በግምት ማለት ነው። የተለያየ ክፍል ውስጥ ተደብቀ አንገናኝም። እኔ ግን የሆነ ቦታ ነው ልክ ነገሩ እንደተነሳ ነው ከሁለት ሰው ጋር ተደብቀን ያለ ነው። ለመሆኑ ህጻናት አሉ አብረዋችሁ? ህጻን አለ፣ እርጉዝ ሴት አለ። አሁን የተጫኑ እርጉዝ ሴቶች አሉ የወሰዷቸው? አዎ እርጉዝ ሴት አለ። አሁን በቀደም ኦፕሬሽኑና ከሆስፒታል የወጣች አለች። እነዚህ ሁሉ ተጫኑ። እና ምንድን ነው እናንተ አሁን እዛ ቁጭ ብላችሁ ምንድን ነው የምትጠብቁት? እኛ አሁን የምንጠብቁና የምንፈልገው ያው ወይ መሞት ወይ ደግሞ እግዚአብሔር የሆነ ነገር ማለት ነው እንዲያብራልን መጸለይ ነው እንጂ የውጭ ዜጋ የለም፣ ዩኤንኤችሲአር የለም፣ ምንም ነገር የለም። ያለን ነገር ራሱ እኛ ያው ብርሃንና ያለን እንጂ ብርሃን እያየን ማለት ነው ጨለማ ውስጥ እንዳለን ነው ያለን እኛን የሚችለው። አሁን ማን ነው እናንተ በቅርብ ባላችሁበት አካባቢውን እያስተዳደረ ያለው? ሚሊተሪ ነው። አፍተር የሚባለው ወታደራዊ አገዛዝ ነው። ጀነራል አፍተር ነው የሚባለው ሰውዬው። አሁን ገብተው አፈሳ ያካሄዱት የጀነራሉ ሰዎች ናቸው ወይስ ሌሎች ናቸው? ምን ይታወቅ
ይታወቃል። ይሄ ሌባ ሊሆን ይችላል፣ የእሱ ሊሆን ይችላል፣ የጀነራሉ ደግሞ ማለት ነው። በፊት እኛ ወደ ውጭ ስንወጣ እንትን ስንል ምንም አይነኩንም ነበር። እነዚህ ግን ምን እንደሆኑ ገና አላረጋገጥንም። እዛ ሊቢያ ውስጥ ክርስቲያኖቹን ወደ እስልምና ለውጡ እምነታችሁን እያሉ ይጠይቃሉ ይባላል። እነሱም ራሳቸው ሲናገሩ ነበር። ሰሞኑን ተጠይቀው እምቢ ስላሉ ነው የገደልናቸው ብለው ነበር። እንደዚህ አይነት የምትሰሙት ነገር አለ? በቀጥታ መጥተው የሚነግሯችሁ ነገር አለ? ወይም በጭምጭምታም እንዲደርሳችሁ የሚደረግ ነገር አለ? እኔ ራሱ ገጥሞኝ ያውቃል። በኤሌክትሪክ ተቃጥዬ ነው የወጣት። እግዚአብሔር ነው ያወጣኝ እንጂ አልሆነም ብዬ ማለት ነው። ሌሎች ግን አልሆንም ያሉት ናቸው እየታረዱት። በሆነ ኖሮ ግን ይሄ ሁሉ አይደርስባቸው ነበር። ከየት ነው ተቃጥለው የወጡት እርስዎ? ቤንጋዚ የሚባል እና ምን አደረጉት? እስቲ እሱን ታሪክ ይንገሩኝ። እኔማ በዛን ሰዓት አንድ የትግራይ ልጅ አለ እኔና እሱም ማለት ነው። ከደበደቡም በኋላ በኤሌክትሪክ ካቃጠሉም በኋላ ሲጠይቁን እምቢያን። አንዱ ደግሞ መጣና ከዛ በኋላ ሲቆጣው ከዛ በኋላ ትቶን ሄዱ ማለት ነው። ከዛ በኋላ ኢትዮጵያና ክርስቲያንና ሙስሊም ሊለዩን ሲፈልጉ እኛ ባህላችንም አይደለም እኛ የአንድ ሀገር ሰው ነን፣ አብረን ተፈቃቅረን የኖረ ነው ባህላችን እዚህ መጥተን ሊቢያ ላይ አናበላሽ የሚሉ ሙስሊሞች እሪ ሲሉን ከዛ በኋላ ትቶን ሄዱ። አሁን አውሮፓ የገቡ ልጆች ሁሉም ይሄን ታሪክ ያውቃሉ። ከዛ በኋላ ሰው ሁሉ ጊዜ ይደበደባል፣ ሁሉ ጊዜ ጸጉራቸው ይላጫል፣ ሴቶች ይደፈራሉ፣ ብዙ ሰዎች ተደብድቦ ሺባ ይሆናሉ። ብዙ ነገር ነው የተደረገባቸው። በዛን ሰዓት የአካባቢ የነበረ ጣሊያናዊ አለም የሚባል ዩኤንኤችሲአር ነበር። ሊቢያዊ ደግሞ ሳሌ የሚባል አይፋ የምትባል ነበረች። ከጀርመን፣ ከእንግሊዝ፣ ከፈረንሳይ፣ ከአሜሪካ ያልመጣ የለም። እኛ ጋር ግን አንድ መፍትሄ ሊያደርጉልን አልቻሉም። ይሄ ሁሉ ሲደረግ በአይናቸው እያዩ ነበር። እርስዎ ሃይማኖቶ ምንድን ነው? ክርስቲያን ነኝ። እና ቤንጋዚ ላይ ጮኸው ያስጣሏችሁ ሙስሊሞቹ ናቸው? ኢትዮጵያውያኑ ሙስሊሞች ናቸው አብረዋችሁ የነበሩት? አዎ፣ እነሱ በዛ የኢትዮጵያ ሙስሊሞች በጣም 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 ለእኛ ማለት ነው ህይወታቸውን ማለት ነው አሳልፎን ነው እኛን ለማዳን ጥረት የሚያደርጉት ትግል የሚያደርጉት። እዚህ በተለይ ሊቢያ በስደት ዓለም ላይ ብዙ 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 ነገር ነው የሚያደርጉት ለስደተኞች፣ ለኢትዮጵያ ክርስቲያኖች። እኛ በዚህ አይነት ነገር ላይ ይሄ ክርስቲያን ይሄ እስላም ነን የሚባል ነገር የለም። ሁሉም በወንድማ በፍቅር ነው አብረን የምንኖር። እግዚአብሔር ከእናንተ ጋር ይሁን። እኛ ዓለም ይህንን ነገር እንዲያውቅ ለማድረግ ጥረት እያደረግን ነው። ያላችሁበትን ሁኔታ ለማሳወቅ እንግዲህ ከእግዚአብሔር ጋር የተሻለ ቀን የተሻለ አጋጣሚ ይመጣል ብለን እንጠብቃለን። እግዚአብሔር ከእናንተ ጋር ይሁን። አቶ ሰኝ